ሰላም ዛሬ በቤይሩት ውስጥ በጣም ልዩና እምብርት ወደ ሆነው እኔም ደግሞ በጣም ወደማውቀው ፍርን አልሽቤክ ወደሚሉት ሰፈር ይዣቸው ጓዛለሁ። ባለፈው ቃል እንደገባውላችሁ ማለት ነው። ለመሆኑ የዚህ ሰፈር ስም ትርጓሜ ማን ነው የሚያውቀው? እስኪ በአረበኛ ፍርን ማለት ዳቦ ቤት ወይም ደግሞ ፍርኖ ማለት ሲሆን ሽባክ ማለት ደግሞ መስኮት ማለት ነው። ድሮ በታሪክ እንደሚሉት ሊባኖሶች በዚህ አካባቢ በመስኮት በኩል ዳቦ የሚሸጥበት ታላቅና ታዋቂ ዳቦ ቤት ስለነበረ ነው ስሙ ፍርን አልሸቤክ ተብሎ የሚጠራው ይላሉ። ዛሬ ግን ስሙ ብቻ ሳይሆን ትልቅ የህይወት መናኸሪያ ሆኗል። ይህ ሰፈር በቤይሩት ውስጥ ልክ እንደ ልብ መሀል ነው። ወደ የትኛውም አቅጣጫ መሄድ ብትፈልጉ ትራንስፖርት በቀላሉ የሚገኝበት፣ ታክሲና መኪና የማይጠፋበት ሰፈር ነው። መሀል ቤይሩት ለመሄድም ሆነ ወደ ሌላውም ክፍለ ከተማ ለመንቀሳቀስ ፍጹም አያስቸግርም። ሱቆች፣ ካፌዎች፣ ሆስፒታሎች፣ በቃ ያሰባችሁት ነገር ሁሉ በቅርበት የሚገኝበት እውነተኛና የቢዝነስ የኑሮ ማዕከል ነው። እውነት ያየው ሰው የሚያውቀው ሰው ያውቀዋል። ፍርን አልሽቤክ ሌላው ልዩ ባህሪ ሁሉንም የኑሮ ደረጃ መሸከም መቻሉ ነው። እንደ አቅሜ ልኖር፣ በትንሽ ወጪ ራሴን ላስተዳድር የሚል ሰው ምቹ ነው ቦታው። በተመሳሳይ ጊዜ ደግሞ በኑሮ ደረጃቸው ከፍ ያሉ የተሻሉ ሰዎችም በስፋት የሚኖሩበት በጣም ሰላማዊ ንጹህ አካባቢ ነው። ለማንኛውም ሰው የሚሆን ቦታ ነው እውነት ለመናገር። ከምንም በላይ ደግሞ ይህ ሰፈር ደህንነቱ የተጠበቀ ነው። በተለይ ጦርነት በሚሆን ጊዜያት ሰዎች በሰላም ለመጠለል የሚሸሹበትና የሚመጡበት አስተማማኝ ሴንተር ቦታ ነው። በሰው የሚሞቅ ፍቅርና ሰላም ያለበት በመሆኑ እዚህ ሰፈር ውስጥ ሲኖሩ ልዩ የመረጋጋት ስሜት አለው። በተለይ የኢትዮጵያኖች ሀገራችን ያለን ነው የሚመስለን እውነት ለመናገር። በየቅያሱ ብትሄዱ የማምላክን ሐውልት፣ የመድኃኔዓለምን ሐውልት፣ የተለያዩ ቅዱሳንን ሐውልት ነው የምታዩት። በቃ ሱቆቹ በአቅራቢያችሁ ናቸው። በቃ ሁሉ ነገር እዛ ቦታ ላይ ያለ የሌለ ነገር የለም። በሰው የሚሞቅ ፍቅርና ሰላም ያለበት በመሆኑ እዚህ ሰፈር ውስጥ ሲኖሩ ልዩ የመረጋጋት ስሜት ይሰማዋል። ያልኳችሁም ለዛ ነው። ዛሬ ይህን ድንቅ ሰፈር ቀንጨባ አድርጌ አሳየዋችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግ አትርሱ። በቀጣይ ደግሞ የትኛውን ሰፈር እንድናስጎበኛችሁ ትፈልጋላችሁ? በኮሜንት መስጫው ላይ ጻፉልኝ። ሰላም ሁኑልኝ። No. Thank you. This is perfect. She's so cute. She's so cute. አንድ ሳህን 250 ብርጭቆ ስለሚወድ
هيدا فنجان لشو للنسكافيه. كل شيء، مي، نسكافيه، كابتشينو. كتير بيك. بيشربوا فيه قهوة. عن جد؟ ايش؟ هدول كله $2 كلهم هون. الصحن واحدة $2. هيدي واحدة 9. لا 6 9. ايه واحدة $1.50. اوكي. So cute. ራሱ ደስ ይላል። ማስቀመጫ ቴንክ ዩ። እርግጠኛ ያጥራል። ኮቨር ሌፍ ይፈታል። هذا للثلج ايه؟ هذا